መተናል አይተናል ሰምተናል ይላችኋል። የሞላ ዩቲዩብ ተመልሶ መጥቷል። ስማችን ሞላ ቢሆን ምንም እየሞላ አይደለም። ኧረ ሰብስክራይብ እየተደረገ ፋሚሊያንስ ሰብስክራይብ እየተደረገ እንደምን ነበር ሳምንቱ? እንዴት ነበር? ሰላም ነው። ሰላም አለን ወታህለን። እንግዲህ ሳምንት ጸዴ ምን እንደነበር ተስፋ እናደርጋለን። ሰብስክራይብ አድርጉ። ይመቻችሁ። አብራችሁ ቆዩ። የትም እንዳትሄዱ። ጸዴ ራይቱ መተናል። አብራችሁ ቆዩ። ይመቻችሁ። ያርግልሽ እንዲህ ነው ሰው በቃ ከሌላ የለህም ነው በቃ ባለ ነገር ፏፈሽ ማለት ነው። አባቴ አድርገው ቀለል ላይ አረ እንዴ ዜዶ በጭቋ ካገባችን መሬት አይነካትም። አቀማጥልኝ ነው የሚይዛት። የምትፈልገው ምግብ በየአይነቱ እየሰራሁ እያበላዋት፣ ልብሷን እያጠብኩ እየተኮስኩ፣ እንዲሁም ማታ ከስራ ስትመጣ እግሯን አጥቤ እያስተኛሁ እንደ እንቁላል ተንከባክቤ ነው የማኖራት። ይችንማ ለዜዶ መዳር እንጂ ከዚህ ማን እናት የኔ እናት አንቺ ነው። ማን ያገባሻል? ማን እዛው ከዜዶ ጋር ዘው እንዴ አራገ አራገች ቶቶ ተፈጥሮ ነው። ምንም አይደለም። ምንድነው ቢታመም ተፈጥሮ ነው። በላቸው ሹፍ ጊራ እኔ እኮ ጊራ እኮ ነው የምገበው። ቆይ ለምንድን ነው ቲክቶከሮች እንዳለ በአብዛኛው ሁላችሁም ሲሆኑ አብዛኞቹ ቆይ እንደ ጥቁር አዝሙድ ከዳቦ ስራ አጥፉ። ለምንድን ነው ግዴታ ነው ወይስ በልጅነታችሁ ሴቶች ጨቁኗችኋል? አብዛኞቻችሁ ቲክቶከሮች እንደዚህ ናችሁ። አደቡ አብዩል በልጅነቴ ድሯትቻቸው ዓለም ታየችኝ ባንቺ በፍቅር ኩራስ በላምባዲና ልቤን ተሰማው። አሁን ኤሊ ለነገሩ እውነት ነው መነጽር ተሰፍቶታል መሰለኝ። ሁሌ መነጽር እንዳደረገ ነው። ምላስም አይቻዩን። ኧረ ወስፌ ምላስ ነው ያለው ይቻላል ምላስ። ኢኒዌይስ በዚህ እንደዚህ ነገር ባቀሉ ደሴ ስለ የተፈጥሮ ስለ መታደል እኮ ነው። ቤተሰቡ እንደዚህ ነገር ታውቃላችሁ። የምሬን እኮ ነው። አሁን እሱ ሁለት መጽሐፍ ባንዴ ማንበብ ይችላል። ሳይራሱ እየተው ይወለ ሳፋ ብሎ ነው የሚው ሳፋራ ነው አለው እኮ ቴክኖሎጂ ጣላው ወይ ቴክኖሎጂ ስትል ማናችሁ እንሰማለን ግን አንፈርድም። እንዴት ነው አፈጻጸም ላይ ትግባባላችሁ ነው? እስክሪፕቶ ክዳን መስዱኝ አርግልሽ ወይ ያጣፍጥልሽ ብያለሁ።
ፌዴራል እንዴ ወይኔ ራሳታት በኢየሱስ ይረዳሽ ይዘረብን ማለት የኔ አባት ኑሮ እንዲህ ነው። አናት ላይ ሲወጣ እንደዚህ ነው። አናት ጭልል ሲያደርገው ማተነዝርበት የለም። ማን አብይ መጣ ይሄው የሚስውጆ ኑሮ በቃ በዚሁ ከቀጠለ እንደዚሁ ነው። በቃ መለባለባችን አይቀርም እጅ በእጅ እስከዛ ሳኮነ ጀምር መለብለ ቀብራራ የከታለች መሳይ የማና ቀብራራ የከታለች መሳይ ዘወትር ካይኔ ማጠፊው መከታ ክብሬው አረ ሜመሮች እንዲህ ይቻላል እንደዚህ የትን ወንድም የጠፋባችሁ ካላችሁ ቅዳሜ ከሳለ መቅረብ ትችላላችሁ። እሺ ወደ ቀጣይ ቪዲዮ እንሄዳለን። ጩጮን ወጅሪያ አንዳንድ ህይወት ግን በዛው የምመሰላችሁ አብዛኛው የህይወት ትምህርት የምትማሩ ወይ አእምሮ የሚያርገው በርሜ ምናምን አይደለም ባሳለፍኩ ህይወት ልክ ጄሊዮን 18 አመት ሲሞላው ነው የሀብታም ልጅ 30 አመት የሀብታም ልጅና ይሄን ብታገኙት አንድ አይነት ሜንታሊቲ ነው። ህይወት የምታስተምር ብዙ አይነት ትምህርት አለ። ዊ ሞቲቬሽናል ስፒከር ዊ አሪጎ አይ በላም ይሉሃል ያጣጥሉሃል ሽሮ ነው የሚበላ ብለው ያሙሃል። ይህንንም በልተህ ስታሳያቸው ሽሮ ነው ያሉት ምን ይውጣቸው። አንተ ልዩ ሰው አንተ ይህም ብላና አሳያቸው አዬ እናቴ ነው ደስ ሲሉ ይመችት ጋሽ አንተ የዛሬው መኪና እኮ ገጭቶ ነበር። ለትንሽ ነው ፈጣሪ ያወጣል። ደግነቱ ታርጋ ቁጥሩን ይዟል። የትም አይመልጠን። ተናድጄ ለማን እንደወረወርኩ አላውቅም። የሆነ ሰው ፈንክቻለሁ። ቤቴ መጥሪያ እየጠበቅኩ ተመስገን ነው እንደው ፈጣሪ ነው ያወጣው። አለን ና ተጫረው ከፈጣሪ ጋር መጣን እንዴ? ኧረ ጭዌ እንዴ እንዲቻላል እንዴ የኔንሽ መውደዴን ልንገርሽ የኔንሽ በግሃድ አሁን እነዚህ ማን የሚወዱ ልጅ አስባችኋል? ከላይ ያለውን ምንም ጥርስ የለውም። ምን ብዬ መርቃት እስኪ ጥሩ ነገር ተመኙልን አይደል የሚለው የምትወዱ ልጅ የፊት ጥርስ ይኖር ይሄ ትዳራችሁ ሰላም ያድርጎ ከሚል በላይ የሚያሳስባችሁ ምርቃት ነውና ምን እንላለን? ሚመሮችን በሙሉ በየአካውንታቸው በሎኬሽናቸው ይዤ እኔ ኮንሰርት ላይ በየስማቸው ድራፍት ቀጂ ነው ማድረጋቸው። የምሬን እኮ ነጥባ ቢርቀዋል አይርቀም ገና ይሄን ሁሉ እንዳለ ሙድ ሲይዝ የነበረው ሚመር አንተ ሚመር ነው የሚባለው የቃል ለምድር ለሰማይ ወይ ሚምስ ወይ ሚመር ነው ሚመር ፒፕስ አስደርጋቸው ከጎጃም ነው የመጣው አርናቂ ወደ እኔ እንዳይገባ እንዲሸፍኑኝ ማድረገው ማ አንቺ ዝንብ አላቅሽም አንቺ የዝንብ ይሄ ሶስና ኮንሰርት ላይ ያዘጋጀ ነው ተናስተራ አንድ ጭዌት ዛሬ አንድ እንዲህ አንተ ዘፋኝ ነው የሚል ባይ ነበር። ከዛ በኋላ ኮንሰርት እንዲሁ ተዘጋጀና ገባ ከተረገ ዘፋኞች ጋር ነው ምናምን ክሱ ዘፈን ይደገም ተባለ ይዘፍናል ይደገም ተባለ ይዘፍናል ይደገም ከዛ ዘፋኞች ግራ ገባች ምን ሆነ ነው ምናምን ተባለ።
አረ በቃ ደገመኝ ለጊዜው የሆነ ዘፋኝ ይምጣና ቀጣይ ነው ዘፈናሉ በስትክክል ማሳዘፍን የትም አትሄድም አሉት ወይኔ አንተ የሚወት እንደዚህ ከመሆኑ በፊት ተጠንቀቅ ወንድሜ ሌላ ምን እላለሁ አንተ እንጨጩ በመሰልክ ልጅ ይመችህ ምንድነው አልገባኝም ምንም ማለት ሲጀመር ስመጣ ምን በቤት ሸተተ እንደ ሽንት ቤት ስለቆጠርኩ ነው እኔ ያረከው አይደል ችግር የለም ተወው ነቅሰኝ ማለት እንደው ታውቃለህ ለጥቁሮች የተበደልን ስለሆነ ዝንጀሮ ዛፉ እንዲመጣል በደረት እንዲመጣና ግን አንፍርሶ ነው ምንድነው ዛፉ ቅርንጫፉ ከዚህ ጋር ዝንጀሮዋ እየኖረች ማለት ዝንጀሮ ሙዝ እየበላች ከበላች በኋላ እዚህ ጋር ትመጣን አጠባትና አስገሳታለሁ በዚህ በኩል ደግሞ ልጅ እየኖረች እንዴት ነው የምታገሳት ውጪ 18 አመት ሞቱ ሳይበላ አፈናቅላት ነው ከዛ ልጅ ደግሞ እዚህ ጋር ምን ትላታለች እማዬ ትንሽ ጎጆ ሞጣ እንኳን አንድ 8 ሙዝ ስጪኝ ትላታለች አልሰጥሽም ያዝ ጉዳይ ብላ በቃ እዚህ ጋር ደግሞ እዚህ ጋር ሙዙን ትነቅስኛል እንደታደበለው ነው እዚህ ጋር እየመጣች ነው ነቅላ እዚህ ጋር የምትበላ የሆነ ጅብ ደግሞ አለ እንደዚህ ከእናቷ ጋር እንደማንኖር አውቆ ይበላት እንዲህ እየመጣ እሱን ተው ትንሽ ይምጣ እንጂ ራሱ ሆኖ እንደሚነቅሰው በቃ በዝንጀሮ ጨክንማ እንጀት የለም በርም ያለ ስራላችሁ ቤታ በርም አይደለም ዱር አይደል እንዴ ምን ኖር ዱር ስለሆነ የሚኖሩት በርሉ እኔ የሚኖሩት በቃ ቁጭ ነው የእናትየዋን ክፋቷን በደሏን ምናምን ታሳያለሽ እንደዚህ ነው ቆይታቱ የት ነው ምን አይነት ታቱ ሰሪ ቢሆን ምን አይነት ለተገነና አድኩታት ለዋደዳችን አትይቂት አጣቱ ነው የሚመጣው መንገደኛ ነው ልብሽን ያውቃል እንዳላይ የደሃል ነው ምደ ተጓዥ ባይኔ ላይ ኑሪ ልቤ ላይ ወይናሽሙረን ተው ኧረ ተው እኛም እኮ ነበረን ምናምን ትላለህ እንደ ያ መኪና አንተ አስቀጥቅጠ ገጀራ እንደ ያሰራበት ለባህል እኮ አሁን እኮ ለበራራጃ እንደ ያከራየ ነበረ ክፉ ደጉን አንነጋገር ታው ቂጣም ትገለባበጣለች ይላል እንደ የሰውን መኪና ገለባብጦ አንተን ነበር በበረም ምጣድ እሳት አድርጎ መገለባበጥ ይሁን ብቻ ይኸው ክፉ አታናግረኝ ብያለሁ ነው ነግሬያለሁ እሺ ወንጭፍ የለም ምንሽ ነው አረ ምን እባክህ ቅድም ነዳጅ ስቀዳ እኮ ነው በሳልባትዬ በኩል ወፍ አትገባብኝም በጌጁ በኩል እየበረረች እየመጣች አስቸገረች ነው የሚል ሳክስ ፕሮ ማክስ ይሄ ነው ሳክስ ዘፈኑ ልጁ አሁን በዚሁን ሹፋት በዚሁን ተሸፉበት አደ ፈጣሪ ራሱ ይቅር ይላል በዚህ ምን ትለዋለህ እኔ በእርግጠኛነት አንተ ፊትና ቂጥ መሆን የተለየው ራሱ የሆነ በሶስተኛው ቀን አይነት ከምግልጥ ነው እንዴ ደግሞ እንዴ ምን አይልዳል አረ ምን ኮነ እንደኔ ጋቢና ግርግዳ አድርገ ምንም እንዴ መስራን ነው ማንፊ ኮነ ኖርማል እኮ ነው አንተ ቂጥ ነው ፊት በስመ አብ ወልድ አንተ እንዲህ ስንጥቅ ይኖር እኮ እናቴ ተው ገጣሚ ነች በቀደም ዕለት ጉንጬ መሃል በከንፈሩ ቢዳብሰኝ ሙት አካሌ ፊት እንዳለኝ አስታውሰኝ ደግሞ ድንገት ቀልድ ነግሮኝ ስቄ እንዳባረው ጥርስሽ ሲያምር ስላለኝ ዘላለሜን ማልቀስ ፈራው ተካተትኩኝ ከተፈጥሮ እልፍ አልክብኝ ድብቅ ውበት እስቲ እባክህ አሁን ደግሞ ሰው ሆኝ ብለህ ሆነኝና ሰው መሆን የለመንበት
በቀደም ላይ እስኮን አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ አድርጉ። ሀሳባችሁ ካላችሁ በኮሜንት ብሎ ያስቀምጡልን። እስኮን አብራችሁ ስለነበራችሁ እናመሰግናለን። ዲከራችሁ ፈልጉት ሪአክሽን ቪዲዮ ካለ ቅምጣችሁ ትኩሙን ኢንስታግራም አካውንት ላይ ላኩልን። የመቻችሁ ላል ሲያምር ስላለኝ ዘላለሜን ማልቀስ ፈራው።